አምላከ ሰላም አምላከ ምሕረት አምላከ ረድኤት መድኃኔዓለም ክርስቶስ በመንገዳችን ሁሉ እሱ እንዲቀርብልን ቅዱሳን መላእክትን እንዲያዝልን በቸርነት በረድኤት ዕለቱን የተባረከ የተቀደሰ አድርጎ ጉዟችንን ባርኮ በሰላም አድርሶ በሰላም እንዲመልሰን የምናካሄደውንም ማንኛውንም አክብር እንዲቀድስልን ቅዱስ ፈቃድ ይሆንልን። ለሀገራችን ለኢትዮጵያ ሰላምን ለሕዝባችን ምሕረትን ያወርድልን። አምላካችን እግዚአብሔር ለዚህ ጉባኤ ባርክልን ጌታችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። 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 ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን። ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። 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 እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰ እግዚአብሔር ይመስገን እግዚአብሔር ይመስገን ያደረሰን ለዚህ ያደረሰ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን። ኢየሱስ ክርስቶስ ይወደናል ይጠብቀናል። ኢየሱስ ክርስቶስ ይወደናል ይጠብቀናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል።
ከመስቀል ከዘወርቅ ዘወርቅ ከመስቀል ከዘወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ገብርኤል ሐመድ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ ተዋናይ በጽድቅ የታል የታል ጭብጨባ የታል ጭብጨባ መድኃኔዓለም ሲገባ የታል ጭብጨባ እኔስ ድንግልን ወዳታለሁ እኔስ ማርያምን ወዳታለሁ ከወደድካ አጨብጭባ ከወደድቻ እልልባ ከወደድካት አመስግና። እሺ የመጀመሪያው ኢትዮጵያዊ ፓትርያርክ ማን ናቸው? ስለምታውቂው ነው ቤታቸው። ብፁዕ ወቅዱስ አቡነ ባስልዮስ ናቸው። የብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያዎቹ ተሿሚዎች ከአምስቱ እጨጌ ገብረ ጊዮርጊስ ይባላሉ። እጨጌ ገብረ ጊዮርጊስ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። ብፁዕ ወቅዱስ አቡነ ባስልዮስ እጨጌ ገብረ ጊዮርጊስ ይባላሉ። የመጀመሪያ ከተሿሚዎቹ አቡነ ባስልዮስ፣ አቡነ ሚካኤል፣ አቡነ ቴዎፍሎስ፣ አቡነ ያዕቆብ እና አቡነ ጢሞቴዎስ ናቸው። አምስቱ ሊቃነ ጳጳሳት ለኢትዮጵያ የመጀመሪያዎቹ ሊቃነ ጳጳሳት ናቸው። እነዚህን ሊቃነ ጳጳሳት ሊቀ ጳጳስ ሆነው እንዲመሩ ብፁዕ አቡነ ባስልዮስ በሊቀ ጵጵስና ከተሾሙ በኋላ በ1952 ዓመተ ምህረት ኢትዮጵያ የመጀመሪያውን ፓትርያርክ ሾመች። ብፁዕ ወቅዱስ አቡነ ባስልዮስ በአባ ቄርሎስ አራተኛ በግብፅ ላይ ፓትርያርክ ሆነው ተሾመውልናል። ማን ናቸው? የመጀመሪያ ስማቸው እጨጌ ገብረ ጊዮርጊስ፣ መምህር ገሪማ ሊቀ ስልጣናት መልእክቱ አቡነ ቴዎፍሎስ ማለት ነው፣ መምህር ዘፈረ ብርሃን እና መምህር ጌታሁን። እነዚህ አምስቱ ሊቃነ ጳጳሳት ሆነው ተሾመዋል። መምህር ጌታሁን አቡነ ጢሞቴዎስ የተባሉት ናቸው። መምህር ዘፈረ ብርሃን አቡነ ያዕቆብ ናቸው። ሊቀ ስልጣናት መልእክቱ አቡነ ቴዎፍሎስ ናቸው። መምህር ገሪማ አቡነ ሚካኤል እና በኋላም አቡነ ጴጥሮስ ሁለቱ ጣሊያን የገደላቸው ናቸው። አቡነ ሚካኤልን ኢሉባቦር ላይ ከሄሊኮፕተር ላይ ወርውሮ ገደላቸው ፈትፍቶ። አቡነ ጴጥሮስን ግን በጥይት ደብድቦ አራዳ ጊዮርጊስ ጀርባ አቡነ ጴጥሮስ ሐውልት የተሰራበት ቦታ ላይ እዚያ ጋ ነው፣ ጥግ ላይ ማስታወቂያ ሚኒስቴር ጥግ ላይ እዚያ ላይ ነው የወደቁት። በጥይት ደብድቦ ነው የገደላቸው። የኢትዮጵያ ሕዝብ ለፋሽስት አይገዛ ብለው ለነጻነታቸው የተሞቱት ናቸው። አሁን ወደ ጠየኳችሁ እገባለሁኝ። አሁንም አልረሳሁትም። ማናቸው? አቡነ ከዛ ቀጥሎ ማነው? የአቡነ ቴዎፍሎስን ነግሬያችኋለሁ። ማን ነው ያልኳችሁ? ረሳችሁት በደቂቃ። ሊቀ ስልጣናት መልእክቱ የሚባሉት አቡነ ቴዎፍሎስ ናቸው። ከአቡነ ቴዎፍሎስ በኋላ ማን ነው የተሾመው? ከአቡነ ቴዎፍሎስ በኋላ ማን ነው ፓትርያርክ የሆነው? ኧረ በማርያም ንገሩ። ልክ ነሽ። ለምን ትፈሪያለሽ? አቡነ ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት የቀድሞ ስማቸው ማን ይባላል ነው ጥያቄ። አባ መላኩ ጎበዝ። በኋላ ሽልማት አለ።
ሆት ዶጉን አዘጋጅልኝ ሽልማት እሺ ቀጥሎ የተሾሙት ማን ናቸው ከተክለ ሃይማኖት ቀጥሎ ማን ነው አቡነ ብፁዕ ቅዱስ አቡነ መርቆሪዎስ ናቸው እሺ እግዚአብሔርን እንደገና በጸሎትና መሰግነዋለን እግዚአብሔር በሰላም አንስቶ በሰላም ከመንፈልግበት ቦታ ስላደረሰን ክብር ምስጋና ይግባው አሜን የይቅርታ አባት የይቅርታ ባለቤት እንደ ኃጢአታችን ሳይሆን እንደ ቸርነቱ በሰላምና በጤና መንገዳችንን ባርኮ ከመንፈልገው ስፍራ ስላደረስከን እናመሰግናለን አሜን መሐሪው መስተሳይል ይሁን ከአምላካችን ሆይ አሁንም ቀሪውን ጊዜ እንድትባርክልን በሰላም ጉዟችን ውስጥ ያለውን የምናሳልፈውን ጊዜ ሁሉ በሰላም በጤና እንድትጠብቅልን ልጆቻችንንም እንድትባርክልን ቅዱስ ፈቃድ ይሁንልን አሜን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን የማይሰራ ኃጢአት እግዚአብሔር ይፍታ አሜን ይፍታ እንዴት ናችሁ ሰላም ናችሁ አለን እንዴት ናችሁ ሁሉ ሰላም ሁሉ መልካም አለን ጉፋን ይዞኛል ትንሽ ሶሪ ለሱ የት ነው ያለሁት ብሩክስ የሚባል ከካልጋሪ የሁለት ሰዓት መንገድ የሆነ በጣም የሚያምር ፓርክ ነው ያለሁት ቢች ዳር ነው በጣም ነው የሚያምረው ዛሬ ደግሞ ሎንግ ዊኬንድ ስለሆነ በጣም ብዙ ሰው ነው ያለውና ላችኋለሁ ፀሐይ እየተቀቀልን ነው ላችኋለሁ ጉንፋን ይዞኛል በነገራችን ላይ በቃ በጣም ነው የሚያምረው ቦታው ሰው ብዙ ደግሞ እንትን ያለው ዛሬ አሁን ሎንግ ዊኬንድ ወይም ደግሞ ሰኞ ረፍት ስለሆነ ሰው እንዳለ በቃ እዚህ ነው ያለው ማለት ትችላላችሁ በአመት አንዴ ሁሉ ጊዜ እንሄዳለን በሚገርም ሁኔታ ልጆች እንኳን እንቀራለን ብላ ያስቀሩንም እኔ ያው እንደዚህ አሙይ ጉንፋን ራሱ መሄድ አልፈለኩም ነበር ግን ማይታሰብ ነው በቃ ኤቭሪ ኢየር በየአመቱ እንሄዳለን የሆነ ቦታ እና የግዴታ እንሄዳለን በጣም ፈን ያረጉታል እዛ ቤተክርስቲያን አንድ ላይ ስለሚጫወቱ ስለሚተዋወቁ ደግሞ በጣም ጥሩ ጊዜ አሳልፈው ነው የሚመጡት እንደዚህ አይነት ነገሮች ደግሞ በጣም ቆንጆ ናቸው እውነት ለመናገር ከምንም ነገር በላይ በቃ ለልጆችም ብቻ ሳይሆን ለእናቶችም ለአባቶችም ጥሩ መገናኛ መሰባሰቢያ ነው ቤተክርስቲያን ጋር እንደስብስብ ብሎ መሄድ በጣም ትልቅ ኮሚኒቲ ነው በጣም ደስ የሚል ነገር ነው በየአመቱ እንሄዳለን ይሄ ደግሞ አሁን ሌላ ቦታ እንሄድ ነው ኔክስት ኢየር ደግሞ የት እንደሚወስድ አናውቅም እንግዲህ ማንኛውም በዚሁም እግዚአብሔር ይስጥልን ያው አባቶችን ማመስገን እንፈልጋለን ቀሲስ እግዚአብሔር ይስጥልን በጣም እናመሰግናለን ስለሰበሰቡን እንላለን እንግዲህ ቪዲዮውን እናንተ ጨርሱት ይላል God is good.